ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። እኔ ኮች ዳኒ ነኝ። አርቲክል 3 ኮምፒቲሽን ኤሪያን ነው የሚመለከተው። ኮምፒቲሽን ኤሪያ ከሼፓቸው አንጻር በሁለት ይከፈላሉ። የመጀመሪያው ስኩዌር ሼፕ ነው፣ አራት ማዕዘን ሼፕ ማለት ነው። ሁለተኛ ላይ የምንመለከተው ኦክታጎናል ሼፕ ነው። ይሄ ደግሞ ባለ 8 ማዕዘን ሼፕ ነው እና በቃ ውድድሩንና የውድድሩን ስፍራ በተመለከተ የሚገልጸው አርቲክል 3 ላይ ያለው ቃል ነው። ኮምፒቲሽን ኤሪያ ቀለል አድርገን እንደዚህ ይሄ እንደዚህ ይርቃል፣ ይሄ እንደዚህ ይቀመጣል፣ ይሄ ከምንል ግን እንደዚሁ ቀለል ብለን ሜዳውን እንደዚሁ እንየው። ማት ላይ ሶስት ነገር ማየት መቻል አለብን፣ ምንጣፉ ላይ ማለት ነው። አንደኛ ኮምፒት የሚደረግበት ስፍራ፣ ይሄ ማለት ተወዳዳሪውና ዳኛው ያለበት ሴንተር ሪፈሪ ያለበት ስፍራ። ሁለተኛ ደግሞ አለርት ኤሪያ ለየት ባለች ከለር ባውንደሪ ላይን ከመውጣቱ በፊት ያለች መስመር። በሶስተኛ ሴፍቲ ኤሪያ፣ ከአለርት ኤሪያ ቀጥሎ ደግሞ ሴፍቲ ኤሪያ የሚባል አለ። እነዚህ ሶስቱ ምንጣፍ ላይ ያሉ ናቸው። ከምንጣፉ ወጣ ብለን ደግሞ የምንመለከተው የመስመር ዳኛ የሚቀመጥበት፣ ኮች የሚቀመጥበት፣ ቴክኒካል አሲስታንት የሚቀመጥበት፣ ቪዲዮ ጁሪ ወይም ደግሞ ቪዲዮ የሚያይ ዳኛ የሚቀመጥበት፣ ፕላስ ደግሞ ውድድሩን ራን የሚያደርግ ሲኒየር ዳኛ ወይም ደግሞ ቴክኒካል ዴሊጌት የሚቀመጥበት ስፍራ አድርገን እነዚህን ማየት እንችላለን። አሁን ለምሳሌ ይህንን እንየው። አሁን ይህንን ስንመለከት ተወዳዳሪዎች ያሉበት ስፍራ አረንጓዴው ማቱ ውድድሩ የሚዘጋጅበት ከዳኛው ጋር ያሉበት አረንጓዴው ማቱ ውድድሩ የሚወዳደሩበት ቦታ ነው። በቀይ ደግሞ ዳር ላይ ያለች አለርት ኤሪያ አለች። ከሱ በኋላ ደግሞ ብሉ ብላክ አይነት ስታፍ ይመስለኛል፣ እሱ ደግሞ ሴፍቲ ኤሪያ ነው። እዛ ደግሞ ፖስተሮች ምናምን ያሉበት ቦታ፣ ወደዛ ደግሞ ካሜራ፣ የተለያዩ ቅድም ያልናቸው አዲሽናል ሰዎች የሚቀመጡበት ስፍራ ነው። ይሄኛው ሞር ይታያል ብዬ አስባለሁ ቀረብ ስለሚል። አንደኛ ውድድር ተወዳዳሪዎች ኪክ እያደረጉበት ወይ አፕላይ እያደረጉበት ያለው ስፍራ ኮምፒቲሽን ኤሪያው ነች። ከዛን ቢጫው ወይ ዳኛው የቆመበት ደግሞ ቢጫው አለርት ኤሪያ ነው። የዳኛው የኋላ እግር ያለበት ቦታ ደግሞ ሴፍቲ ኤሪያ ነው። እዛ ጋር ልክ ሙሉ ኮምፕሊትሊ እግሩ ሲወጣ ጋምጁም የምንወስድበት አውት ኦፍ ባውንደሪ ላይን ተብለን የምንቀጣበት ስፍራ ማለት ነው። ይሄኛው ደግሞ ሞር ያሳየዋል ብዬ አስባለሁ። ይሄ ተወዳዳሪዎች አፕላይ ያደረጉበት ነው። ሴንተር ሪፈሪ አለ፣ አለርት ኤሪያ አለ። ከአለርት ኤሪያ ወደዛ ጋር ደግሞ አንዳንድ ቴክኒካል ተጨማሪ አዲሽናል ዳኞች የሚቀመጡበት፣ ኮቾች የሚቀመጡበት ምናምን ስፍራ አለ ማለት ነው። ይሄኛው በከለሩ በደንብ ግልጽ ነው ብዬ አስባለሁ። ሰማያዊ ስፍራው የውድድሩ ቦታ ነው። ያው ዳኛውም እዛው አካባቢ ነው ያለው፣ ግን ወደ አለርት ኤሪያ ጠጋ ብሎ ለተጫዋቾቹ ነጻነት ሰጥቶ ነው የቆመው። ቀዩ ደግሞ አለርት ኤሪያ ነው። ከቀዩ ውጪ ያለው ደግሞ ሴፍቲ ኤሪያ የምንለው ኤሪያ ነው ማለት ነው። ይሄኛው ደግሞ ስክሪኑን ሁላ የሚያሳይበት ፓርትን አሁን እንመልከተው። እዚህ ጋር ኪካፕ ላይ ያደረገው ነው። አለርት ኤሪያው በቀይ ነው፣ ሴፍቲ ኤሪያው ጠቆር ያለ ነው። ከዛም በኋላ ላይ ስክሪን ምናምን ያለበት ቦታ ጋር ደግሞ ይሄ አውት ኦፍ ዘማት ኤሪያ ነው። አውት ኦፍ ዘማት ኤሪያ ብለን የምንነጋገረው ማለት ነው። በነገራችን ላይ እንደዚህ ሜዳዎች ኢት ዲፔንድ እንደ ውድድሩ አይነት ከለራቸው ሊቀያየር ይችላል። ግን ተመሳሳይ መሆን የማይችሉ አለርት ኤሪያ እና ኮምፒቲሽን ኤሪያ በፍጹም ተመሳሳይ መሆን የለበትም። ኮምፒቲሽን ኤሪያ በአጭሩ ይሄንን ይመስላል። ስለሰማችሁኝ አመሰግናለሁ። እኔ ኮች ዳኒ ነኝ።